ለምንድነው ደጋግመን ኃጢአትን የምንሰራው? ማናችንም ብንሆን ኃጢአት በመስራት አምላካችንን መበደል አንፈልግም። ነገር ግን ኃጢአት አለመስራት አንችልም። ኃጢአት ማድረግ አንፈልግም፣ ነገር ግን እናደርጋለን። ይህ ልማድ በተደጋገመ ቁጥር በራሳችን ላይ ተስፋ እንድንቆርጥ ያደርገናል። በተለያዩ ጊዜያት ኃጢአትን ደግመን ላንሰራ በቁርጠኝነት ተነሳስተን እንወስንና ውሎ ሳያድር መልሰን በኃጢአት ውስጥ ተዘፍቀን ራሳችንን እናገኘዋለን። ከዚያም በጸጸትና በኀፍረት ራሳችንን ስንወቅስ መዋል ምን ያህል መንፈስና ነፍስን እንደሚያዝል በደንብ እንረዳዋለን። በነገራችን ላይ ከራሳችን ጋር የምናደርገው ይህ ሙግትና ግብግብ መንፈሳዊ ድካማችንን ብቻ ሳይሆን አምላካችንን ለማስደሰት ያለንን ጥልቅ ጉጉት ያሳያል። ተስፋ ቆርጦ ሙሉ በሙሉ በኃጢአት ሕይወት ውስጥ ተዘፍቆ ከመኖር ይህ እጅግ በብዙ መንገድ የተሻለ ነገር መሆኑን ልነግራችሁ እፈልጋለሁ። ይህ ሁላችንም የምናልፍበት የሰው ልጅ ተፈጥሯዊ ፍልሚያ ነው። በመሆኑም ድክመታችንን አምነን መቀበላችን ራሱ ወደ እውነተኛ ፈውስና ነፃነት የምናደርገውን ጉዞ የመጀመሪያው ትልቅ እርምጃችን ነው። በዚህ ቪዲዮ ውስጥ ደጋግመን በኃጢአት እንድንወድቅ የሚያደርጉን 3 ዋና ዋና ምክንያቶች በዝርዝር እንመለከታለን። እስከ መጨረሻ ከቆያችሁ በተደጋጋሚ ለኃጢአት አሳልፎ የሚሰጣችሁን ሚስጥር ሙሉ በሙሉ ትረዱታላችሁ። ነፃ የምትወጡበትንም እውነተኛ መፍትሄ በእርግጠኝነት ታገኛላችሁ። ይህን ሚስጥር ባለማወቃቸውም ብዙ ሰዎች ግራ በመጋባትና በተስፋ መቁረጥ ውስጥ ይኖራሉ። ስለዚህ እስከ መጨረሻው አብራችሁን ቆዩ። ደጋግመን ኃጢአት የምንሰራበት አንደኛውና ዋነኛው ምክንያት ምኞታችንን መከተላችን ነው። ኃጢአት ሁልጊዜ የሚጀምረው ድንገት ከድርጊት አይደለም። ይልቁኑ በልባችንና በአእምሯችን ውስጥ እንድንይዘውና እንዲያድግ በምንፈቅድለት ትንሽ ሐሳብ ነው። በመጽሐፍ ቅዱስ ላይ ያዕቆብ መጽሐፍ ምዕራፍ 1 ቁጥር 14 እንደዚህ ይላል፣ ነገር ግን እያንዳንዱ የሚፈተነው በራሱ ክፉ ምኞት ሲሳብና ሲታለል ነው። ማስተዋል ያለባችሁ በአእምሯችን ውስጥ የሚመጣው እያንዳንዱ የተሳሳተ ሐሳብ እንደ ትንሽ ዘር ነው። ያንን ሐሳብ ባሰብነውና በአእምሯችን ባመላለስነው ቁጥር ዘሯን ውሃ እያጠጣናትና እያሳደግናት እንሄዳለን። በመጨረሻም ያቺ ትንሽ ዘር ልንቆጣጠረው የማንችለው ትልቅ ዛፍ ሆና ታድጋለች። ስለዚህ መፍትሄው የሚጀምረው ሐሳባችንን በመቆጣጠር ነው። ማንኛውም ክፉ ሐሳብ ወደ አእምሯችን ሲመጣ በቀጥታ ስለዚያ ነገር ከማሰብና ከማሰላሰል ይልቅ ወዲያውኑ በእግዚአብሔር ቃል ወይንም በሌላ በጎ ሐሳብ መተካት አለብን። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 እንደሚለው አእምሮን ሁሉ እየማረክን ለክርስቶስ እንዲታዘዝ እናደርጋለን ይላል። ስለዚህ የተሳሳተ ሐሳብ በቅጽበት ሲመጣ እንዲሁ አትመልከቱት። ወዲያውኑ አእምሯችሁን ወደ እግዚአብሔር ቃል፣ ወደ ጸሎትና እንዲሁም ወደ በጎ ነገር አዙሩት። አስታውሱ፣ ደጋግማችሁ በአእምሯችሁ የምታሰላስሉትና የምታስቡት ነገር እያጠናከራችሁትና እያሳደጋችሁት ትሄዳላችሁ። ደጋግመን ኃጢአት የምንሰራበት ሁለተኛውና ዋነኛው ምክንያት ራሳችንን ለፈተና ማጋለጣችን ነው። በጣም በሚያሳዝን ሁኔታ በአንድ በኩል እግዚአብሔር ከኃጢአት እንዲያድነንና በኃጢአት ላይ ድል እንዲሰጠን እንጸልያለን። በሌላ በኩል ደግሞ ለኃጢአት የሚያጋልጠንን በር በገዛ እጃችን ወለል አድርገን እንከፍታለን። ምንም የማያስተውሉ ሰዎች ካልሆነን በቀር ሁላችንም ብንሆን ለኃጢአት የሚያነሳሳንና የሚያጋልጠንን ምክንያት በደንብ እናውቀዋለን። ለኃጢአት የሚያጋልጡንን ሶሻል ሚዲያዎችንና ፊልሞችን እናውቃቸዋለን። ንግግሮችንና ውይይቶችን እናውቃቸዋለን። እንዲሁም ሁኔታዎችንና አጋጣሚዎችን እናውቃቸዋለን፣ ሰዎችንም ጓደኞቻችንንም ቢሆን። ነገር ግን አልወድቅም እያለን ራሳችንን በማታለል ደጋግመን ወደዚያ እንመለሳለን። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 18 ከዝሙት ሽሹ የሚለን። መጽሐፍ ቅዱስ ዝሙትን ታገሱ አይለንም፣ ሽሹ ነው የሚለን። ለኃጢአት በር በሚከፍቱ አደገኛ ሁኔታዎች ውስጥ እየተመላለሳችሁ ኃጢአት ውስጥ አልገባም ብትሉ ፉከራ ብቻ ነው የሚሆነው። በመሆኑም በመጨረሻ መውደቃችሁ አይቀሬ ነው። ምክንያቱም እሳትን አቅፎ አለመቃጠል፣ በሚያዳልጥ ነገር ላይ ቆሞ አለመውደቅ ፈጽሞ የማይሆን ነገር ነውና። ስለዚህ ራሳችሁን ለፈተና አታጋልጡ። ወደ ፈተናም እንዳትገቡ ተግታችሁ ጸልዩ። ሦስተኛውና ምናልባትም ብዙዎች ያልተረዱት ትልቁ መንፈሳዊ ሚስጥር ደግሞ በራሳችን ጉልበትና ጥረት መታገላችን ነው። ብዙዎቻችን በራሳችን ጥረት ከእንግዲህ የተሻለ ሰው ሆናለሁ፣ ይህን ለማቆም ጠንካራ ሆናለሁ፣ ከዛሬ ጀምሮ ደግሜ አልሰራውም እያለን በራሳችን ቁርጠኝነት ብቻ እንታመናለን። ነገር ግን በአስከፊ ሁኔታ ደጋግመን እንወድቃለን። ችግሩ ያለው ጥረታችን ላይ ሳይሆን የጣርንበት መንገድ ላይ ነው። ገላትያ መጽሐፍ ምዕራፍ 5 ቁጥር 16 እንዲህ ይላል፣ እንግዲህ በመንፈስ ኑሩ ላለው የሥጋንም ምኞት አትፈጽሙ። ቃሉ እያለን ያለው የሥጋንም ምኞት አትፈጽሙ ሳይሆን አትፈጽሙም ነው። በራሳችን ጥረት ብቻ ኃጢአትን ልንጋፋውና ልናሸንፈው አንችልም። እውነተኛ ድል የሚገኘው በራስ ጥረት ጠንክሮ ለመታገል በመሞከር ሳይሆን፣ ውጊያውን ለጊዜው አቁሞ በክርስቶስ ኢየሱስ ላይ በጥልቀት በመደገፍና በጸሎት ብቻ ነው።
በመንፈስ ቅዱስ መሪነት በመመላለስ ነው። ኃጢአትን ላለማድረግ ከመታገላችን በፊት በክርስቶስ ኢየሱስ በመስቀል ላይ የተደረገውን ታላቅ ድል ለማወቅ እንድከም። ስለዚህ በኃጢአታችን ብዛት ተስፋ ሳንቆርጥ በየቀኑ አዲስ ዕድል የሚሰጠንን የአምላካችንን ምሕረትና ጸጋ ለመጠየቅ አብረን እንነሳ። ወንድሞቼና እህቶቼ፣ ደጋግመን መውደቃችን እግዚአብሔርን መውደድ አቁመናል ማለት አይደለም። ሐሳባችንን አለመጠበቃችን እንዲሁም ራሳችንን ለፈተና ማጋለጣችን ይልቁኑ በመንፈሱ ሳይሆን በራሳችን ጉልበት ለመታገል እየሞከርን መሆናችንን የሚያሳይ ሊሆን ይችላል። በኃጢአታችሁ ብዛት ተስፋ አትቁረጡ። በየቀኑ አዲስ ዕድል የሚሰጥ በፍቅርና በምሕረት የተሞላ አምላክ አለን። ዛሬ በገዛ እጃችሁ የከፈታችሁትን የፈተና በር ዝጉ። የገዛ ሐሳባችሁን ለክርስቶስ አስረክቡ። የክርስቶስ ኢየሱስን ድል በማወጅ ውጊያውን ለመንፈስ ቅዱስ ስጡት። እውነተኛ ነፃነት የሚጀምረው ድክመታችንን አምነን በእርሱ ላይ ሙሉ በሙሉ ስንደገፍ ነው። ይህ ቪዲዮ ከጠቀማችሁና ለሌሎችም ይጠቅማል ብላችሁ ካመናችሁበት ላይክ አድርጉት። ኮሜንት ላይ ሐሳባችሁን አጋሩ። ቻናሉን ደግሞ ሰብስክራይብ በማድረግና የደውል ምልክቷንም በመጫን በየሳምንቱ የምንለቃቸውን መንፈሳዊ ይዘቶችን አብራችሁን ተከታተሉ። እግዚአብሔር ከሁላችን ጋር ይሁን።